ፋጡመቱ ዘህራ ነቢዩ ዓለይሂ ሰላቱ ወሰላም እጅግ በጣም የሚወዷት ልጃቸው ነች። ኸይሩ ኒሳኢል ዓለም ከሴቶች ሁሉ የላቀች ምርጥ ሴት ነች። ነገር ግን የቤት ስራዋን በመስራት ብዛት እጇ ይሻክር ነበር። ወፍጮ ትፈጭ ነበር በራሷ። የቤቷን ምግብ ለማዘጋጀት ባሏን ለመኻደም ብዙ ርቀት ትሄድ ነበር። ታዲያ ድካም በጣም ተሰማትና ይህንን ጉዳይ ለባለቤቷ ለዓሊ ረዲየላሁ ዐንሁ ታጫውታቸዋለች። እንደው የሥራ ጫና በዛብኝ፣ ከበደኝ፣ ደከመኝ ብላ ታማክራለች። ዓሊ ብን አቢ ጣሊብ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ምርኮዎች አሉ። የተወሰነ አገልጋይ አንድም ሊሰጡሽ ይችላሉና ለምን አታናግሪያቸውም ብለው ይጠቁሟታል። የባለቤቷን የዓሊይን ምክር ትይዝና ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቤት ትሄዳለች። ነቢዩ ሰለላሁ ዐለይሂ ወሰለም ሰዎች ጋር በመሆናቸው አልተመቻትም። ይህንን ጉዳይ ለዓኢሻ ረዲየላሁ ዐንሃ ነግራ ትመለሳለች። ነቢዩ ዓለይሂ ሰላቱ ወሰላም ይህ መልእክት እንደደረሳቸው ጉዳያቸውን ጨርሰው ወደነ ፋጡማ ቤት ያመራሉ። ፋጡማና ዓሊ ተኝተው ያገኟቸዋል። ማታ ነው። አስፈቅደው ይገባሉ። ገቡና ነቢዩ ሰለላሁ ዐለይሂ ወሰለም ይህንን አሏቸው። አላ አዱልኩም ላመላክታችሁ እንዴ ዐላ ማ ሁወ ኸይሩን ለኩማ ሚን ኻድም ከአገልጋይ ከኻዲም የበለጠ ለእናንተ ኸይር የሆነ ነገር ልጠቁማችሁ እንዴ? ኢዛ አኸዝቱማ መضጀዐኩማ ለመተኛት በምትዘጋጁበት ጊዜ ልተኙ ስትሉ አላሁ አክበር 33 ጊዜ፣ ሱብሓነላህ 33 ጊዜ፣ አልሐምዱሊላህ 33 ጊዜ በሉ። ፈሁወ ኸይሩን ለኩማ ሚን ኻዲም ይህ ከኻዲም ከሚኖራችሁ ይህ ለእናንተ በላጭ ነው አሏቸው ነቢዩ ሰለላሁ ዐለይሂ ወሰለም።